እዚህ ምንም እኮ ነው ትርጉሙ ያልገባኝ። አሁን ማለት ትርጉሙ ያልገባኝ ስለ የቀለበቱ ምናምን ሳይሆን በቃ እኔ አሁን በዚህ ሰዓት ላይ ቀለበት አስሬ መዞሬ መታሰር ነው። እኔ ደግሞ መታሰር አልፈልግም። ይሄን ቀለበትን ካብለው በጣም ነው የሚከፋው። አስበኸዋል? እኔ እኮ ባረገው ደስ ይለኛል፣ ግን ለዚህ ኃላፊነት ብቁ አይደለሁም። እኔ እሱን ማስደሰት አልችልም። በዛ ላይ ደግሞ እኔ ቀለበት አስሬ ምናምን አሁን ፎቶን ፖስት ሳረግ በቃ ከዚህ በኋላ ይሄ ቀለበት አያልቅም። ለምን እንዴ? እኔ ገና ሩጫ አልጠገብኩም። ሁለታችንም ገና ነን እውነት ለመናገርና በዚህ ሰዓት ደግሞ እኔ በተለይ ቀለበት ማድረግ የለብኝም ብዬ አስባለሁና ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቤት ብቅ ብዬላችኋለሁ። ዛሬ ያለሁት ማን ቤት እንደሆነ ታውቃላችሁ? ሚኪያስን ታውቁታላችሁ? ቲክቶከሩ እሱ ቤት ነኝ ያለሁትና የመጣሁት ያው ለሰላም ነገር አይደለም። ከቡቡ ጋር ተመካክረን አስበንበት እሱን ለማሰቃየት ነው የመጣሁት። ተልኬ ነው። እኔ ደግሞ ተልኮዬን ለመፈጸም ታያላችሁ፣ ሌት ከቀን አልተኛም። በጣም ትጉ ሰው ነኝ ምናምንና ለተንኮል እንደማልተኛ ታውቃላችሁና ያው ከቡቡ ጋር ተመካክረን ብቅ ብዬላችኋለሁ። ሚኪን እንግዲህ ዛሬ እናስጨንቀዋለን ማለት ነው። በነገራችን ላይ በጣም ያስፈራል ሰውን ማስጨነቅ። በተለይ ደግሞ ሚኪን ዝም ያለ ሰው ስለሆነ ከእንደዚህ አይነት ሰው ጋር እንዴት እንደምታስጨንቁ ያው ትፈራላችሁ። በእርግጥ ግን ያው ደፈር ማለት ጥሩ ነው። ወኔ መሰነቅ ጥሩ ነው ሰውን ለማስጨነቅ ማለት ነውና ይሄን ቪዲዮ ከወደዳችሁት በነገራችን ላይ መጀመሪያ ላይክ አድርጉ። ሐሳቡን ሳልነግራችሁ በፊት ላይክ አድርጉ። ከዛ ደግሞ ሰብስክራይብ አድርጉት፣ አበረታቱት። ቲክቶክ ላይ ደግሞ ሄዳችሁ ስራዎቹን ማየት ትችላላችሁ። ፎሎ እያደረጋችሁ ሄዳችሁ ስራዎቹን ማየት ትችላላችሁ። ቆንጆ ስራዎችን ይሰራል። በጣም ጎበዝ ክሬቲቭ ሰው ነውና ከሱ በጣም ብዙ ትማራላችሁ። በተለይ ቲክቶክ ላይ በጣም ብዙ ነገሮች ታያላችሁ ብትገቡ ማለት ነውና እኔ በጣም ብዙ ነገሮችን ስለሚያስተምረኝ የሚሰራው ነገር በጣም ስለሚያስገርመኝም ጭምር እየገባችሁ እዩ። ከዚህ በፊትም ነግሬያችኋለሁና በደንብ አበረታቱት። የእናንተ ማበረታታትም ያስፈልገዋል። ዩቲዩብ ላይም እንደዛው ደግሞ ሰብስክራይብ እያደረጋችሁ እዩ። ታይከፈልበትም ችግር የለውም። ሰብስክራይብ ስታደርጉ አዳዲስ ቪዲዮ ሲለቅ እሱ ይደርሳችኋል ማለት ነው። ስለዚህ የደውል ምልክቷን እየተጫናችሁ ሰብስክራይብ እየነካችሁ እንግዲህ አበረታቱት። ኮሜንት ላይ በርታ ወደፊት ምናምን በሉት። እናንተ ገፋ አርጉት፣ እሱ ዳገቱን ይቆሰዋል። ምንም ችግር የለበትም እሱ። እናንተ ደግሞ አበረታቱት እንዳልኳችሁ ነው። ብቻ ግን ዛሬ የመጣሁት እኔ ያኔ ብቻ ሐሳብ አይደለም፣ እንዳትወርዱብኝ እባካችሁንና ይሄን ቀለበት ይታያችኋል አይደለ? እና ልመልስለት ነው ለቡቡ ልመልስለት ነው። ግን ሼም ይዞኝ ነው ልለው ነው ማለት እኔ ያው በዚህ እድሜ ማግባት አልፈልግም፣ ቀለበት ማሰር አልፈልግም። ገና ብዙ አልበላሁም፣ አልጠገብኩም፣ ሩጬ አልጠገብኩም፣ በልቼ አልጨረስኩም። ስለዚህ እኔ ቀለበት አስሬ መኖር አልፈልግም እና ሼም ይዞኝ ነው ልመልስለትና በአንተ በኩል መልስለት ምናምን ብዬ ፕራንክ ላረገው ነው። እስኪ ተቀብሎኝ እሺ ብሎ ሄዶ ይመልስለታል ወይስ እኔ ከቡቡ ጋር ተመካክረን ነው እንደዚህ በይው እስኪ አስጨንቅ ምናምን ብሎ ልኮኝ ነው። እኔ ደግሞ ያው ታውቃላችሁ እንዳልኳችሁ ነው ተልኮይን እፈጽም ዘንድ ተጋለው እንዳልኳችሁ እየተጋው ነውና ይሄን ቀለበት ወርቅ እኮ ነው እናንተ። እንዴት ነው ጨክኜ እንደዚህ አውጥቼን ካመልስለት ብዬ የምነግረው? ኧረ በጣም ነው የሚያሳስበኝ። ግን ያው ምንም ማድረግ አልችልም። ግን እሱን ለመፈተንና ምን አይነት አስተሳሰብ አለው እንደምታውቁት እንግዲህ ባለፈው በጣም ብዙ ሰው ነው ደስተኛ የሆነው እንደነገርኳችሁ ነው። ትናንትም ተናግሬያለሁና በጣም ብዙ ሰው ነው የተደሰተው። በጣም ብዙ ሰው ነው እንኳን ደስ አለሽ ያለኝ እና አስቡት። ሁሉም ጓደኞቻችን ደግሞ ደስተኛ ሆነዋል በጣም ማለት ነውና ቪዲዮውንም እናንተም ወዳችሁታል። ቀለበቱንም ሀብሉንም ጆሮ ጌጡንም ወዳችሁታል። በተለይ ደግሞ ወርቅ መሆኑ ወደነዋል ሁላችንም። ግን እያወራን ሌባ እንደ ማንም የለም አይደል? ማንም የለም፣ ሰው የለም ከጀርባዬ ምናምን። ሰው ያለ መስሎኝ ነው። ካለ ልሮጥ ነበር፣ ግን ችግር የለውም ካሜራማን ከጀርባዬ ስላለ እሱም ያግዘኛል። ብቻ ሚኪን ጠርቼዋለሁ። አሁን ብዙ አለፍልፍባችሁ ይሄን የመሰለ ወርቅ ለዛውም ደግሞ እንትን መስቀል ነው ያለበት። ይሄ ጌጡ መስቀል ነው ያለበትና በጣም ነው የሚያምረው። ይሄን የመሰለ ነገር እንግዲህ ከእጅ አውጥቼ እንካ እኔ ማድረግ አልፈልግም። በዚህ እድሜ መታሰር አልፈልግም። ብዙ ሰው እንዲያየኝ እፈልጋለሁ እና አረ ምናምን ብሎ እቺማ ቀለበት አስራለች ብሎ ምናምን እንዲሸሸኝ አልፈልግም ምናምን እና ፎቶም ተነስቼ ምናምን ደግሞ ፖስት ሳደርግ ቪዲዮም ስሰራ
ቀለበት አርጌ ጄሌ እንዲታይ አልፈልግም እና መልስለት ሼም ይዞኝ ነው ለቡቡ በጣም ደስተኛ ስለሆነ ደስታውን ላጠፈው ስላልፈለኩኝ ለዛ ነው ባንተ በኩል ያው በጣም ቤስት ፍሬንዱ ስለሆንክ እንደ ወንድሙ ምናምን ስለሚያይክ ብትመልስለት ደስ ይለኛል እለዋለሁ። እንግዲህ ይሄንን ሐሳብ ሲሰማ ምን ይለኛል? ይቆጣኛል? ስነ ስርዓት ያዥ ይለኛል ወይስ ደግሞ እሺ በቃ አምጩ ብሎ ያው አይለኝም። በርግጥ ግን እሺ ብሎ ላይወስደው ይችላል። ግን ደግሞ ምን ይለኛል የሚለውን ነገር አብረን እናያለን። እና ቤተሰቦች አበረታቱት። ያው እንዳልኳችሁ ስለሚኪ መጀመሪያም ተናግሬያለሁ። አበረታቱት። ሞር ደግሞ እኔም ብሩኬም ተመካክረን የመጣ ነው ያው እሱን እንድታበረታቱት ቪዲዮቹን የሚለቀውን ቪዲዮች እንድታዩለት ያው እኛን እዚህ በጣም ብዙ ለፍታችሁ ሼር እያረጋችሁ ቪዲዮቻችንን እያያችሁልን ሌሎች እንዲያዩ ሼር እያረጋችሁ ቲክታክ ላይ እየቆረጣችሁ እየፖስታችሁ ምናምን ቪዲዮአችን ወይም ቻናላችን እንዲያድግ አድርጋችኋልና የእናንተን ውለታ እኛ እንረሳውም። ስለዚህ በሚኪም ዘንድ ደግሞ ውለታችሁን እንድታሳርፉ እጠይቃችኋለሁ። በፍቅር አበረታቱት። ገና ታዳጊ ልጅ ነው። ስለዚህ አበረታቱት። እኛን እዚህ እንዳደረሳችሁን እሱንም ደግሞ ትልቅ ደረጃ ደርሶ ቲክታክ ላይ አሁን ወደ 300,000 ምናምን ከዛም በላይ አልፏል እና ልክ እንደዛ ዩቲዩብ ላይም 300,000 ልክ እንደ ቡቡ እንደኔ 250 ምናምን ከዛ በላይ ቤተሰቦችን አፍርቶ ጥሩ ስራዎችን በጣም ክሬቲቭ ልጅ ነው እንዳልኳችሁ ጥሩ ሐሳቦችን ወደ እናንተ እንደሚያመጣ አልጠራጠርም። በነገራችን ላይ አፍላ ፍቅር ላይ እየሰራ ነው። ያላወቃችሁ ካላችሁ አፍላ ፍቅር ላይ እየሄዳችሁ እዩለት የሱን ቪዲዮዎች። በጣም ደስ የሚል ካራክተር ተሰጥቶት በጣም የሚገርም ተዋናይ ወጥቶታልና በነገራችን ላይ ቤት ውስጥ ቁጭ ብለን አፍላ ፍቅር በፊት እንደውም ብዙም ከስንት አንዴ ምናምን ፍሪ ታይም ስናገኝ ካልሆነ አናይም ነበር። አሁን ግን እሱ ያለበት ከሆነ ከፍተን ማየት ጀምረናል። በጀማ ተሰባስበን ተጠራርተን ምናምን ፋንዲሻ ምናምን እያለን እንደ ሲኒማ ፊልም ማየት ጀምረናል እና በጣም ደስ የሚል ካራክተር ተሰጥቶት እሱም ደግሞ የሚገርም ተዋናይ ስለሆነ ከልጅነቱም ያደገበት ነገር ነው ይሄ ነገርና የሆነ ቀን እሱ እንደሚነግራችሁ አልጠራጠርም። ብዙ ገጠመኞችም ሊኖረው ይችላልና የሆነ ቀን እንደሚያጫውታችሁ እርግጠኛ ነኝ። ስለዚህ ምን ታረጋላችሁ መሰላችሁ? አፍላ ፍቅር ላይ እየሄዳችሁ እዩለት የሱን ፊልም የሱን ካራክተር ምናምን ይዩለት። ብዙዎቻችሁ አፍላ ፍቅር እንደምታዩ አውቃለሁ። ግን ምናልባት የማታውቁ ካላችሁ ሚኪ አሁን እዛ ላይ ተሳትፏልና ሄዳችሁ አበረታቱት። በሱም ቻናል ደግሞ የሚለቅላችሁን ቪዲዮዎች እያያችሁ አበረታቱት። ብቻ ጥሩ ኮሜንት እየጻፋችሁ እሱን ወደፊት የሚያስኬድ ነገር ጥሩ ነገሮችን ደገፍ አድርጉት። በሐሳባችሁ አይዲያ በመስጠት ምናምን አግዙት። አንዳንድ በጣም ጎበዝ ሰዎች አላችሁ፣ አበረታቱት እላችኋለሁ። ከዚህ በላይ ብዙ አላወራባችሁ። ቪዲዮውን ስትጀምሩት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እወዳችኋለሁ፣ በጣም አከብራችኋለሁ የኔ ውዶች። አሁን ሚኪ እስኪመጣ እንጠብቀውና ይሄን ቀለበት እንግዲህ እንዳልኳችሁ እንለዋለን። ከዛ ምን እንደሚል ደግሞ እናያለን። ብቻ ያው ቡቡም ሐሳብህን ተቀብዬ መጥቻለሁ። አመሰግናለሁ ስላዳመጣችኝ። ክብር ይስጥልኝ። ጠብቁኝ። አያስቀረኝ ምሽት ጽልመት እሄዳለሁ ላያት ካለችበት ድምጿ አይገታኝ የአራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ አልፈራውም አላመነታም አይኗን ካላየው የለኝም ፋታ የሚመጣውን በውድቅቱ በፍቅር አምላክ ከገዘትኩት እሄዳለሁ አይነጋም ሌቱ ፍቅሯ አክንፎኛል ያው ባለመብቱ ታው መጥቷል ወዬ እንዴት ነው በእናት አለልክ ደህና ነህ በነጎድጓድ ቢያወርደ አምሮብኛል ተሳስቻ አይደለማ እኔ ካላየው አላምንም ዲኤንኤ አምጣና አሳየኝ አይቼ ነው ማምነው ሚኪ ስለመሆነ ኧረ እኔ እንዴ ወንድምሽን ጭራሽ ረሳሽ አላማረኝም በመቤቴ በጣም ነው የምታምረው እንጂ እንዴ እኔ እንደዚህ አላውቀውም ዛሬ አዲስ ነገር ኧረ በለው በጣም ደስ ብሎኛል። ላንተ ደስ ብሎኛል። እኔ እንኳን ያው ደብሮኝ ነበር የመጣሁት ግን ባንተ ደስ ብሎኛል። የጠራውክም ለዛ ነበር ስለደበረኝና አንዳንድ ሐሳቦችን ሼር ላረግ ነበር። ጸጉሩን ሳየው በፈገግታ ሞላኝ። ታውቃላችሁ ሐዘኔን ያስረሳኝ። ሁሌ እንድትቆረጥ ሁሉም ሰው ይፈልግ ነበር ጸጉር። ተቆርጫለሁ
በጣም ደስተኛ ነኝ በእውነት እንደዚህ ሆነ ስላየው። ደግሞ በጣም ልጅ ሆንክ እንደዚህ ስትሆን እንዴ ላኪኝ ሱቅ እስኪ ሮጥ በልና በልጅ እግርህ ማለት ነው። ምን ላምጣ? ብስኩት፣ ቸኮሌት እንዴ ሊሄድና የምር ግን በጣም ነው የሚያምርብህ። እንደዚህ እንዲህ ነው መሆን ያለበት። ጠላት ከሩቅ አይመጣም ከቅርብ ነው። ጸጉርን አንተ ራስህን በመስታወት ስታየው ደስ አላለህ? ኧረ እኔ ገርሞኛል። ቆንጆ ነኝ እንዴ እያልኩ ሳስብ ነው ያለው። መልክ ወጣ የምር እንዴ። ያ ድሬድ እኮ ሊሰራ ነበር ትንሽ ቢቆይ ድሬድ በቃ። ታዲያ ለምን አልነገርሽኝ? እኔ እኮ ታስጠላለህ። እንደሱማ እንደዛም ሆነ ቆንጆ ነህ እኮ። ግን ምን እንደሆነ ታውቃለህ? ሞር ደግሞ እንደዚህ ሆነ ውበትህ ወጣ እንጂ አሁን ቲክታክ ላይ ምናምን በተለይ ጽጌሬዳ ምናምን በምትሰራ ሰዓት በጣም ነው ያኛው ራሱ ለዛኛው እንትን አሪፍ ነው። ለዛኛው ካራክተር ሆኖታል። ከዚህ በኋላ ደግሞ ለዚህ የሚሆን ካራክተር ቲክታክ ላይ እንፈልጋለን። እንግዲህ ለተውኔት ብዬ ነው ማርያም ጸጉሬን ያሳደግኩት እንጂ በጣም ማሳደግ ፈልጌ ምናምን አይደለም። አንዳንዴ ትንሽ ልብ እንትን የሚሉ ነገሮች ተሰጥተህ ነው በቃ ለተውኔት የምትኖረው። በጣም እያልኳቸው ነበር ከልጅነቱም ያደገበት ስለሆነ አንድ ቀን እንደሚያጫውታቸው አልጠራጠርም እያልኳቸው ነበር። በጣም እዚህ ምድር ላይ ምን ብትወዳለህ ብትይ ማርያም ተውኔት ነው በቃ። ተውኝ ሳድር እንዴት ደስ እንደሚል ማርያም ሳልተውን ምናምን ሰው ሊደብረኝ በጣም ደስ ይላል። የምር በጣም ደስ ይላል። ከፈጣሪ ጋር እንተውናለን። አሁን ቤት ውስጥ እየነገርኳቸው ነበረ የእሱን ፊልም አፍላ ፍቅር ላይ መተወን ጀምሯና እሱን እያየን ነበረ ቤት ውስጥ እንደ ሲኒማ ገብተን ተሰባስበን እያየን ነው እያልኳቸው ነበረ። አንድ ቀን ደግሞ ሲኒማ ገብተን ያንተን ፊልም እንደምናይ አልጠራጠርም። የራስህን ድርሰት ግድ ነው። እንጠብቃለን በጥሩ ነገር። አዎ ግዴታ ነው። ኧረ ፕሮዲውስ አድርጌ ምናምን ሁላ ጉማ በላለሁ እንዴ በቃ። እና ለዚህ ልጅ እሺ ሰብስክራይብ መደረግ አይገባውም? ይገባዋል። ለማንኛውም ዛሬ የጠራሁት ወደ ራሴ ስመለስ አሁን ማለት በጣም ደስተኛ እንደሆናችሁ አውቃለሁኝ። በባለፈው ከብሩኬ ጋር በነበረን ጊዜ ማታ ላይ ድካሙ ማቤቴን ተሳተሪ ድካሙ ቀን ሙሉ ሲሯሯጥ በቃ እኔ እንኳን ስንደውሉና ሩጫ ላይ ነኝ። አረ ማርያም ሲሯሯጡ ነው ድካሙ እኮ ባይዘው ቦታው ላይ ያለ ሰው ያየ ሰው አሁን አንተ ነህ ልትረዳው የምችለው እንጂ እኔ ጭራሽ በቃ ቦታው ላይ የሚያምር ነገር አገኘው በቃ ከዛ ከምግቡ በላው ያለውን ሁኔታ አጣጣምኩኝ፣ ደስታውን አጣጣምኩኝ ምናምን በቃ አሪፍ ጊዜ አሳለፍኩኝ እንጂ ስለ ድካሙ እንግዲህ እናንተ ናችሁ። አረ ምሳ እንብላ ምናምን ስንለው አልበላም እኔ አፈር ልብላለሁ። እሺ ግን ዛሬ በጣም አዝናለሁ ይሄን የመሰለ ደስታ በማደፍረሴ። ለምንድን ነው የሚደፈረሰው? እኛማ ተደስተንበት ወደነው አውቃለሁ። ደስታችን እንዳላለቀ አውቃለሁ። እና ብዙም ደግሞ እንዳልቆየ አውቃለሁ። ይሄ ደስታ ግን በዚህ ፍጥነት ደግሞ መጥቼ እንደዚህ አይነት ሀሳብ ስነግርህ ሊደብርህ ይችላል። ምንድን ነው የሚደብረኝ? እኔ ደስታ ላይ ነኝ ሲጀመር። ማርያም ቪዲዮን ደጋግመን ባየነው ቁጥር በቃ እንደሰታለን ነው ያንን ቀን ስለምንፈልገው ሁሌም ስናስበው ስለነበር አይዞህ ያርጋለሁ። በጣም ነው ብዙ ትርጉም አለው አይደለም? በጣም ግን ለኔ ይሄ ቀለበት ብዙ ትርጉም ያለው ቀለበት አይገባኝም። እውነት ለመናገር ሰው እኮ ሲወድሽ እምነቱን እኮ ነው የሚሰጥሽ አይደል? እሱ ልክ መስቀል አለ ቀለበቱ ላይ። እሱ ብሩኬ ደግሞ የሰጠሽ ቀለበት ብቻ አይደለም። አንዳንዴ እንደ ሲምቦል ነው አይደል የሚታየው። ዋናው ነገር ውስጣችን ላይ ያለው ነገር ነው። ነገር ግን አንዳንድ ሰው በቃ ለሚወደው ሰው እምነቱን ነው የሚሰጠው ብዬ ነው ማስበው። መስቀል ሲሰጥሽ የመስቀልን ትርጉም እናውቃለን። ስለዚህ እምነቱን ነው የሰጠሽ እያልከኝ ነው? እምነቱን ብዙ ነገሩን ብዙ ነገሩን የሰጠሽ ይገባኛል ብዬ ነው ማስበው። እኔ እንደዛ ነው የምረዳው ነውም ሲጀመር። በቃ በዚህ ደግሞ ደስ የማይለው ሰው የለም። ማይቆይ ደስታ ምናምን ልትዩ የምትችይው አይነት ነገር አይደለም። አይ ልክ ነህ እኮ ግን ያው እኔ ደግሞ ታውቃለህ ብዙ ሩጭ ያልጠገብኩም ብዙ አልበላሁም። ለራሴ ሆድ ራሱ ማሰብ አላቆምኩም ገና እና ብዙ ነገር ማስብበት ደረጃ ላይ አይደለሁም በዚህ ሰዓት። ለምን ብትለኝ ሁለታችንም ገና ነን እውነት ለመናገር እና በዚህ ሰዓት ደግሞ እኔ በተለይ ቀለበት ማድረግ የለብኝም ብዬ አስባለሁና እኔ እሱም በጣም ነው የፈራሁት። ልመልስለት ብዬ በጣም ፈራሁት። ምን ቀለበቱ ለምን እኔ እንጃ ከበደኝ። በቃ ማለት ትልቅ ኃላፊነት ነው የተሸከምኩት ገና በዚህ ጊዜ በዚህ እድሜና
አውቃለሁ ገና ጩጬ እያሉም እኮ ብዙ ነገር ውስጥ ትዳር ውስጥ ምናምን እንደሚገቡ አውቃለሁ። ግን እኔ ደግሞ ሩጬ ሳልጠግብ ትዳር ውስጥ ገብቼ የእሱን ደስታ ማጨለም አልፈልግም። ገባህ? ገና ላይፍን አላየሁትም በደንብ እንዴ። ማሰብሽን ቢያውቅ እኮ በቃ ጨልሟል አይደለም እኮ ገባኝ። ለዛ ነው እኔ እሱ ፊት ለፊት ሂጄ መመለስ ያልፈለኩት ቀለበቱን። ምን እያልሽ እንደሆነ እየገባኝ አይደለም። የሚሻው እውነት ሚኪና አንተ መልስለት። ምን ቀለበቱ ምን ብዬ ነው መልሰው? ኧረ የሚሻው መቤት እንዴ! ኧረ አርጊው። አላረገውም። እኔ ምን ብዬ ማለት ከአንተ እንደ ወንድም ምናምን ትቀራረባለህ። ካሜራ ይዤ የመጣሁት ለዛ ነው። እና እኔ ወንድሜ ሲከፋው ማየት እፈልጋለሁ እንዴ? አትፈልግም? እሱማ አትፈልግም፣ ይገባኛል። ግን እኔ ደግሞ በቃ እኔ እንጃ የሚመታኝ ሁላ ይመስለኛል። ይሄን ቀለበትን ካብለው በጣም ነው የሚከፋው። አስበኸዋል? እኔ እኮ ባረገው ደስ ይለኛል፣ ግን ለዚህ ኃላፊነት ብቁ አይደለሁም። እኔ እሱን ማስደሰት አልችልም። በዛ ላይ ደግሞ እኔ ቀለበት አስሬ ምናምን አሁን ፎቶን ፖስት ሳረግ በቃ ከዚህ በኋላ ይሄ ቀለበት አያልቅም። ለምን እንዴ? እኔ ገና ሩጫ አልጠገብኩም። አይ ምን እያልሽ ነው? እሺ እኔ ወስጄ ልሰጠው ማለት ነው እኮ እኔ ሚኪያስ ማለት ነው። ለዛ ነው እጄ ለብሩኬ እንካ አልፈልግም ብላለች ብዬ ልሰጥ። ምን ችግር አለ? ምን ችግር አለ? ሃይሚቲ እኔ በጣም ወድሻለሁ። የፈለግሽበት ላኪኝ፣ የትም ሄዳለሁ፣ ምንም ላደርግልሽ እችላለሁ። ይሄን ነገር ግን በፍጹም አላደርግም። ሲጀምር ይሄ ከሌላው በምን ይለያል? ምን ችግር አለ? በጣም ይለያል እንዴ ሌላ ነገር የምታደርግልኝ ከሆነ ይሄንን እንድታደርግልኝ ነው የምፈልገው። ምንም አታደርግልኝ፣ ይሄን ብቻ እንድትወልቂ አርጊው እሺ እኮ እሺ ስልሽ ተወጪዋለሽ። አርገሽው እናውራ። አርጊው ነው እሺ ትለኛለህ እኮ እሺ ስልሽ ተወጪዋለሽ። አርገሽው እናውራ እኮ ነው ያልኩሽ። እሺ ያውሽ እንዴ ይሄ ምን ማለት ነው? መልስለት። ምን ብዬ ነው የምመልሰው? ሃይሚ እኔ ለዚህ ኃላፊነት ብቁ አይደለሁም። አንተን ማስከፋት አልፈልግም እና ለዛ ነው ፊት ለፊት ቀለበቱን ስመልስልህ ሀዘንህን ማየት ስለማልፈልግ ነው ብላ ይሄን ቀለበት ሰጠችኝና እኔ የምታወራትን እንደፈለክ ብቻ እንካ ብለህ ስጠው። ከዛ እኔ ስልኬን አጠፋፋለሁ። አታስብ፣ አላገኘው። ይሄ አይሆንም። እኔ ሙቴን እመርጣለሁ። ለምን አልወስድም? እውነት በዚህ የምጠይኝ ከሆነ እንደፈለግሽ ማለት ነው። አረሚሽ በእናትህ ተቸገርልኝ። ተው እኔ ከልቤ ነው የምልሽ። ሞቴን ነው። ምን ችግር አለው? ይሄን ቀለበት ወስደህ ብትሰጠው። አልወስድም። ሞቴን ምንም እኮ አይጎልም አይደለ? እኔ አንዴ ሞናችሁ እኔ እንደ ወንድሜ ስለማይህ ለሱም ስለምትቀርበው እንደ ወንድሙ ስለሚያውቅ አይደለም አንተን የጠራው። እኔ ወንድምሽ እኮ ነኝ። ሌሎችን መጥራት አቅቶኝ ነው እኮ ይገባኛል። ግን አይሆንም። ማንንም አይደለም። ለዛ እኮ ነው አንተ ትረዳኛለህ። ሁሉም እርግጠኛ ሆኜ ልነግርሽ እችላለሁ። ይሄንን ማንንም ማድረግ ያለው። እሺ ተው በቃ አንተ ባትመልስልኝ አንዳቸውን ጠርቼ ይሰጣቸዋል። ይኸውልሽ አይሚሻ እኔ አንድ ላይ የመሆናችሁ ምክንያት ነው እንጂ መሆን የምፈልገው ቀለበቱን አልፈልግም ምናምን እንደዛ አልፈልግም። እኔ አሁን እዚህ ምንም እኮ ነው ትርጉሙ ያልገባኝ። አሁን ማለት ትርጉሙ ያልገባኝ ስለ የቀለበቱ ምናምን ሳይሆን በቃ እኔ አሁን በዚህ ሰዓት ላይ ቀለበት አስሬ መዞሬ መታሰር ነው። እኔ ደግሞ መታሰር አልፈልግም። ለዛ ነውና እንካ መልስለት። አንቺ ብዙ ዓለም ነው እንደ ያለሽ እንዴ? መታሰር ምናምን ትኛለሽ እንዴ? አይምሻ ብዙ ዓለም ነው ያለኝ። እኔ መካሪ ገና አልኖርኩትም፣ ዓለሜን አልኖርኩትም። እሱ እኮ ዓለምሽን ሊያሳይሽ እየሞከረ ነው። እንዴት ነው ቀለበት መልስ ምናምን የምትይኝ? ምን ችግር አለው? አይ ልክ አይደለም። አይምሻ የሆነ ነገር ሆነሻል። ታለሚ እውነት የሆነ ነገር ሆነሻል። ተው ግን አይ እኔ አላደርገውም። እኔ ሞቴን እመርጣለሁ አልኩሽ እኮ ሚኪ፣ በእናትህ እኮ የምሬን ነው። እኔ ከልቤ ነው ሞቴን እመርጣለሁ። በዚህ ምክንያት ምጠይኝ ቸገርሻለሁ ምናምን እያልከኛል ነበር። አይ አንቺ ለኔ ብዙ ነገር ነሽ አይደል? በዚህ ምክንያት ምጠይኝ ከሆነ ጥይኝ፣ እኔ ችግር የለብኝ። እኔ እንደ ወንድሜ አይቻልም እንዴ መጥቼ ምንም ላደርግልሽ እችላለሁ። እዚህ ምድር ላይ ያዘሽኝ ምንም ላደርግልሽ እችላለሁ። ግን ይሄን ቀለበት ለቡቡ መመለስ አልችልም። እኔ አንድ የመሆናችሁ ምክንያት መሆን ብቻ ነው የምፈልገው። ገባሽ አይደል? በጣም ነው እሱ ማለት ለኔ ምን እንደሆነ ታውቂያለሽ? አውቃለሁ አይደል? አውቃለሁ። ስለዚህ ምንም እና የእሱን ደስታ ላለማየት ብለህ እኔ ታስሬ እንድኖር ፈለክ ማለት ነው? እኔ ይኸውልሽ የእሱን ደስታ ነው እንዳልኩት የእሱን መከፋት ላለማየት ብለህ እኔ የሁለታችሁንም መከፋት አልፈልግም። አንቺም ደስተኛ እንድትሆኝ ይፈልጋለሁ። እሱም ሲጀመር ባለሽበት ሁኔታ በጣም ደስተኛ ነሽ። በጣም ነው ያስከፋኝ። ሃይሚሻይ ቀለበቱን በመመለስ ምናምን እንዴ አታልቅሽ። ቆይ አለቅሳለሁ። በእናትህ ሞቴን እመርጣለሁ አልከኝ እኮ እኔ መመለስ አልችልም። ሃይሚሻ በእግዚአብሔር አታልቅሽ። ተው በእናትህ ላልቅስበት። ተው ላልቅስ። እኔ በጣም ከፍቶኛል። ኧረ ሃይሚሻ ከልቤ ተው በእናትህ እንዳትነካኝ። በቃ
ረፊ በእግዚአብሔር በጣም ነው ያስከፋኝ አልኩ። በቃ ተውኝ። በቃ አንተ እንደውም በቃ ወንድሜ አይደለም ከዚህ በኋላ ሀይሚሻ፣ እኔ በጣም ወንድምሽ ነኝ። ተው ወንድሜ ብትሆን እህት ብሆን ይሄን ቀለበት ትመልስ ነበር እኮ። ይኸውልሽ ከልቤ ነው። በቃ የትኛውንም ነገር ላደርግልሽ ይችላል። ምንም ከልብ አይደለም እንዴ ሀይሚሻ። ኧረ እግዚአብሔር፣ አንቺ ምን ሆነሽ ነው? ተው እናትህ ተው እንዴ። ዞርሽ እያየሽ አውሪኝ። እኔ አንተን ማየት አልፈልግም። ለምን? በቃ አልፈልግም ሀይሚሻ። እኔ አቦ ትላቻለሽ እንዴ? ስታይ ማለቅስ ነው እንደሚመስል ሙድ እያዝኩብህ ነበር ከኋላ ዞሬ። ናሽ ና ሲጀመር እሺ ብትለኝ ነበር የሚገርመኝ። ጠላቴ ነበር የምትሆነው ከዛ በኋላ ግን አያችኋ፣ ሞቴን እመርጣለሁ አለኝ። እውነት አሁን ነው ማልቀስ። እሺ ተረጋጋ በቃ። ኧረ ምንም ቀጭኑ ተረጋጋ። ጫሽ ስላልያዝኩ ነው። ፀጉርን ከተቆረጥክ በኋላ በጣም ጉልበት ጨምሯል። ካሮጥኩ ሱቅ ካላክሽኝ እያልከኝ ነው። እና ለማንኛውም ቤተሰቦች አይታችኋላ፣ ግን አስተሳሰቡ ምን ያክል እንደሚያከብረው ቡቡን እኔንም በጣም እንደምታከብረኝ ነው ያየውብህና በዚህ ንግግርህ በጣም ነው ያስተማርከኝ። እኔ በዚህ ሲጀመር አንተን ለመፈተን ነው እንትን። በነገራችን ላይ ብሩኬ ያውቃል፣ እኔ አይደለሁም ጠላት፣ ብሩኬ ነው። እሺ ሄዳ እሱን አናግረው። እኔ ተልኬ ነው። ሲጀመር ይሄን ቪዲዮ ማየት ትችላለህ፣ ከመጀመሪያ እስከ መጨረሻው ማየት ትችላለህ። እኔ ተልኬ ነው የመጣሁት፣ ቡቡን ላከኝ። እኔ ደግሞ ተልኮይን ለመፈጸም አልተኛም እተጋለሁኝ ብዬ ተናግሬያለሁ። ስለዚህ እንግዲህ እኔ መናገር ያለብኝን ተናግሬያለሁ። ስላዳመጥከኝ አመሰግናለሁ። አሁን መሄድ ትችላለህ፣ እኔ እሄዳለሁ። አይ ጥሩ ጨዋታ ነው፣ እውነት ቆንጆ ጭዌ የምር ደስ የሚል ኧረ ችግር የለም እንዴ። ኧረ ቂም አትያዝብኝ። ነገም ሌላ ቀን ነው። ነገም ሌላ ቀን ነው። ሲጀመር ቡቡ ለምን እንደላከኝ ገብቶኛል። አሁን ነው የገባኝ። ይኸው ፎከረብኝ፣ እውነት ፎከረብኝ። በቀል አስቀምጬ ልሄድ ነው። በቃ ይቅር በለኝ እባክህ። በቃ ችግር የለም ይቅር በለኝ እንዴ። እኔ ሌላ ነገር አሁንም ላኪኝ። እሺ ላክሻለሁ፣ ግን እንደዚህ አንተ ስታስበው እንደው ይሄን የመሰለ ቀለበት እዩት እስኪ በእናታችሁ። እንዴት እመልሳለሁ በዚህ ፍጥነት? እንዴ በዚህ ፍጥነት ሳይሆን ምን አረገኝ ቡቡዬ? ምንም አላረገኝም። እኔ ራሱ የምታረግልኝ ባገኝ አረግ ነበር። ተንበርክካ ታርግልህ። ኧረ ደስ ይለኛል። እሱና የምፈልገው አይ ግን የምር በጣም ያምራል። ታውሽኛለሽ። ምንድን ነው ፖዝ አደረኩኛ። ማን ነበረች ያቺ ስሟ? ቃጁ እሷ ገጸ ባህሪ ነች። እሷ ታርግላ። ግን አሁን እኔ እንጃ ፀጉርህን ተቆርጠሃል፣ እንዴት ነው የምታደርግልህ ብለሃል። ግን እሷ ታርግልህ። ቃጁ ነዋ፣ ቃጁ ታርግልህ። ምን አቅም አለኝ? ለነገሩ እሷ ወንድ በት ለማንኛውም አመሰግናለሁ ለዚህ ትህትና። በመጀመሪያ ስጠራህ በጣም በቃ አክብረኸኝ ቶሎ ነው የመጣኸው። አመሰግናለሁ። ሲቀጥል ደግሞ አንተን ለመፈተን እኔና ቡቡ ተመካክረን ያደረግነው ነገር ነው። እንዳይደብርህ እንዳይከፋህ። ግን በዚህ አጋጣሚ በጣም አከብርሃለሁ። የምር የመለስክልኝ መልሶች በሙሉ ምን ያክል ለኛ ቦታ እንዳለህ ነው የተረዳሁትና አመሰግናለሁ። ብቻ ዛሬ መጣሁት በአንተ ቤት ነው። ቅድምም አምልጦኝ ተናግሬያለሁ እኮ ያው እና ለዚህ ልጅ ሰብስክራይብ አይገባውም ብዬ ዘባርቄ ነበረ። አንተ ዝምተኛ አይደለም ስለማከብራት ነው እንደዚህ እያልኩ እንጂ ዝምተኛው እኛ አይደለም። በጣም ነው የማወራው እንዴ። አውራ ብቻ በይ። እሺ አውራ። ኧረ በቃ እሺ ለማንኛውም ሰላም በላቸው ቤተሰቦችን። ከዛ ሰብስክራይብ አድርጉኝ በልና የአንተ ቤት ስለሆነ ራስህ ዝጋው። እሺ ሰላም ብያለሁ የኔ ምርጥ ቤተሰቦች። ያው የሷ ተባባሪ ናችሁ፣ ችግር የለውም። ግን ብቻ
እወዳችኋለሁ። ብዙ አላወራም። ሀይሚሻይ አመሰግናለሁ። አስበሽ ምናምን የቤት መተሽ ስለሰራሽልኝ ቪዲዮ ምናምን እግዚአብሔር ያክብርልኝ። የኔ ብቻ ሀሳብ አይደለም ቡቡዬማ ሁሌ እንደሚያስብልኝ እኮ አውቃለሁ። እኔ እንደውም አንዳንዴ ጋሼ ልበለው እንዴ እላለሁ። ለምን በቃ እንደ አባት ነው ልጅ የሚያደርገኝ። ታውቂያለሽ ብዙ ነገር። አባቢ በለዋ ታዲያ። አባቢ ልበለዋ። የእንጀራ አባት ነው እንደ ጋሼ የምትለው? እሺ አባቢ ብያለሁ። እና ሁለታችንም ያው አመሰግናለሁ ማለት ነገሩን ማቅለል ይሆንብኛልና አይ የሆነ ቦታ ላይ ቆሜ ብቻ አንተ ትልቅ ቦታ ደርሰህ ማየት ነው የምንፈልገው እንጂ ምስጋና ምናምን አያስፈልግም። በእህትና በወንድም መሀል ምናምን ምስጋና አያስፈልግም። ግን ትልቅ ቦታ ደርሰህ እንደምታኮራን አልጠራጠርም። ይሄ ኔጋቲቭ ነገሮች ወይም ደግሞ የሰው ያው አንዳንዴ ከፍ ከፍ ስትል ባይዘው በዛው ልክም ጠላት ይመጣብሃልና የሚጥልክ አጓጉል ኮሜንቶች ምናምን ደርሰዋል። ግን እነሱን ወደ ኋላ እያልክ አንተ ራስህን በምታውቀው ልክ ወደፊት ሄደህ የምትፈልገው ቦታ ላይ ራስህን አድርገህ እንደምታኮራን አልጠራጠርም። ይኸው ከቅዳሜ ጀምሮ ቅዳሜ ክሬቲቭ አዋርድ አለ እጩ እንደው ያለሻ ቀጣይ ሳምንት ቅዳሜ ማለት ነው። እና እንደምትመረጥ ተስፋ አድርጋለሁ። ቲቪ ላይ ስመጣ ሚኮጂጂ እና ፋሚሊዎች አመሰግናለሁ። ቡካዬ እግዚአብሔር ያክብርልኝ የኔ ወንድም። እና ሰብስክራይብ አድርጉኝ እንጂ በእናታችሁ ሰብስክራይብ አድርጉኝ። እና አመሰግናለሁ። እግዚአብሔር ይስጥልኝ። ሀይሚሻዬ እንሂድ። እሺ